አሰላሙ አለይኩም እንዴት ናችሁ? በዛሬ ቪዲዮ ላይ ሆም ስክሪን በተናችሁ ላይ በቀላሉ የዌዘር አይከን እና የጉግል አይከንን ሲምቦሎች እንዴት አድ ማድረግ እንደምትችሉ የማሳያችሁናል። እስከ ቪዲዮ መጨረሻ አብራችሁ ነው። መጀመሪያ የስክሪን በተናችን ተጭነን እንይዛለን። እንዴት ተጭነን ስንይዝ እዚህ ጋር ዊድጅ የምትል ይመጣልናል ማለት ነው። እንደምትመለከቱት እዚህ ጋር ዊድጅ የሚል ይመጣልናል። እሱን ነካለን። እሱ እንደነካን እዚህ ጋር ስልካችን ላይ የምንጠቀማቸው የተለያዩ አፖችን ይዘረዝርናል ማለት ነው። መጀመሪያ እዚህ ጋር ጉግል የሚለው አለ። ይኸው እዚህ እንደምትመለከቱት ጉግል የሚል አለ። እሱን እንነካለን። እሱን ከነካን በኋላ አማራጮች ያመጣልናል። እኛ ደግሞ የምንመርጠው 4x1 የሚል ነው፣ እቺኛው ማለት ነው። እዚህ ጋር እንደምትመለከቱት 4x1 የሚል አለ። እሱን ይሄኛውን እንነካዋለን። እዚህ ጋር ስንነካው አድ የሚል ይመጣልናል። አድ የሚሉን እንጫናለን። ስንጫን ያው እንደምትመለከቱት የጉግል አይኮን አምጥቶልናል ማለት ነው። ስለዚህ አሁን እኛ ዝቅ እናድርገው። ሳይዙ መቀነስ እንፈልግ ከሆነ እቺኛዋን እንደዚህ እያደረግን መቀነስ እንችላለን ማለት ነው። የጉግል አይኮን አምጥተናል። አሁን ደግሞ የዌዘርን እናምጣ። መጀመሪያ ጉግል አይኮን ልናመጣ እንዳልንበት እዚህ ጋር ዊድጅ የሚላለች እሷን ነካታለን ራሷ ቅድሟን ማለት ነው። ከዛም እዚህ ጋር እንወድና ዌዘር የምትላለች እሷን ማለት ነው እንጫናለን። ዌዘር የሚለው ስንነካ እዚህ ጋር 2x2 የሚል ከስር ይመጣልናል እቺኛዋ ማለት ነው። 2x2 የምትል እቺ ይመጣልናል። እሷን ነካታለን። እሷን ስንነካ አድ የሚል ይመጣልናል። አድ የሚለው ስንጫን እንደምትመለከቱት በዚህ መልኩ ይመጣልናል ማለት ነው። ከዛም ራሳችን እንደዚህ አድርገን ማስተካከል እንችላለን ማለት ነው። ብዙ ሰዎች በዋነኝነት የሚጠቀሙት ይሄ ምንድነው ጉግል አፑን ሳይፈልጉ በቀላሉ ስልካቸውን እንትን ካሉ በኋላ በቀላሉ እቺን በመንካት ጉግል ሰርች ውስጥ መግባት ይችላሉ ማለት ነው። እዚህ ጋር ደግሞ የዌዘር በየቀን ውስጥ ያለውን የዌዘር እንትን የሚነግሩናል ማለት ነው። እናም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።